ኡስታዝ ሰላም ነው? አንድ ጥያቄ ነበረኝ። እኔ ግራ ገብቶኝ ነው የመጣሁት ለመጠየቅ። እንቅልፍ አልወስደኛል። ጠይቅ። የውዱ የነብያችን ሰለላሁ ዐለይሂ ወሰለም እናትና አባት የት ነው ያሉት? የነብያችን ሰለላሁ ዐለይሂ ወሰለም እናትና አባት ከአህለል ፈትራ ናቸው። አህለል ፈትራ ማለት ነው ያለፈውን ነብይ ያላገኘ ቀጣዩንም ነብይ ያላገኘ በመካከለኛው ዘመን ላይ የኖረ ሰው ማለት ነው። እነዚህ ሰዎች ደግሞ ነገ የትንሣኤ ቀን ይጠየቃሉ ከአምላክ ፊት እንጂ በቀጥታ ጀሃነም ናቸው ተብሎ የሚወሰን አይደለም። ይሄ ነው ጀሃነም አይደለም ነው ማለት ከአህለል ፈትራ ናቸው። አቢ ወአቡከ ፊናር የሚለው ሐዲስ ያ ነገር አባታቸው ነው የሚያሳደጋቸው። አቡ ጣሊብ እርሱ ደግሞ ቀርቦለት ነበር፣ ነብይ አግኝቶ ነበር። እርሱን እንደ አባት ይጠራሉ። አረቦች አጎትን አባት ብለው ይጠራሉ። ያ ነው እንጂ አባታቸው አብደላህ ዒሳንም አላገኘም። ያለፈውን ነብይ ሰለላሁ ዐለይሂ ወሰለም አላገኘም አይደለ? እናታቸው ማሚና እንደዛው ዒሳንም አላገኘም። ያለፈውን ነብይ ሰለላሁ ዐለይሂ ወሰለም አላገኘችም። የነብይነት ዘመናቸው ላይ አብደላህ የሞተው የነብዩ ሰለላሁ ዐለይሂ ወሰለም አባት ነቢያችን ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት ነው። ገና ተረግዘው ሳሉ ማለት ነው። ልክ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም እናታቸው አሚና ደግሞ የሞተችው ገና ነቢያችን ሰለላሁ ዐለይሂ ወሰለም ነብይ ሳይሆኑ በፊት ገና ሕፃን እያሉ ነው። እና ይህ ነው ከአህለል ፈትራ ናቸው የሚለው ነው። የሙሐመድ አሚን ኢማም ሙሐመድ አሚን አሸንቂጥ የሚባሉ ታላቅ ዓሊም አሉ። የሼክ አብዱልዓዚዝ ብን ባዝ ሼክ ናቸው። አድዋኡል በያን የሚል ተፍሲር ባለቤት ናቸው። ይህ ታላቅ ዓሊም ይህን አቋማቸው። እሺ ሌላ ደግሞ ምን መሰለህ፣ አንድ ሰው እስላም ሆኖ ተወልዶ አድጎ ክርስቲያን ከሆነ ይገደላል የሚላለን ይቁራል ይገደል የሚላለን እንደዛ አይደለም። ሐዲሱ በተለያየ ቦታ ላይ ተገልጿል። አንዱ ሐዲስ ሌላኛውን ይፈታዋል። ገብቶሃል? አንድ ሐዲስ ላይ ለምሳሌ መን በደለ ዲነሁ ፈቅቱሉሁ የሚል ሊያሳያቸው ይችላሉ። ሃይማኖትን የቀየረ ግደሉት የምትለው እሷን ቃል ብቻ ማለት ነው። ይህም ብቻ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ጉዳይ የተናገሩት ሌላም ሐዲስ አለ። ሌላኛው ሐዲስ ምን ይላል? አሁን ለምትለው ክርስቲያን ወደ መጽሐፍ ቅዱስ እመጣለሁ፣ ተከታታይ። በሌላኛው ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ይህንን አስመልክተው ሲናገሩ ማለት ነው ይታል ላ የሒሉ ደሙ ምርኢን ሙስሊሚን ኢላ ቢኢሕዳ ሰላሳ ነው። አልነፍስ ቢልነፍስ